ምንድነው ለማንጾት አለው ነው የሚል ስላሴ ጾታ አላችሁ። በቃ ተግባብተናል። ከተግባባን ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ስሙ ወልድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል አለ። ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል እኔ አንድ ነገር እላለሁ። በማያስፈልግ መልኩ አታዘምኑት መንፈሳዊውን ዕውቀት። ምንድነው ለማንጾት አለው ነው የሚል? ስላሴ ጾታ አላቸው የላቸው? ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። የላቸውም ያገር በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገር ሌላ አጀንዳ አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሁኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ቢልህ ያንተ የሆነ ይመስላል? መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። አሁንም ስራ መስራት በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ። ስላሴ ጾታ አላቸው የላቸው? ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። የላቸውም ወንድም አይደለም ሴትም አይደለም። መብረቅ ማለመምጣቱ ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ልብ ብላችሁ ስሙ። ወልድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል አለ። ስለዚህ በዚህ እንድንይዘው እግዚአብሔር ይርዳን። ስለዚህ መደናገር አያስፈልግም። ትናንትን መጠየቅ ቤተክርስቲያንን ማየት በቂ ነው እላለሁ። እንዴ ምንድነው እልካት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? እኔ አንድ ነገር እላለሁ። በማያስፈልግ መልኩ አታዘምኑት መንፈሳዊውን ዕውቀት። በማያስፈልግ መልኩ በሚያስፈልግ አገናኙት፣ በሚያስፈልገው አዛምዱት። እንዴት እናቀርበው? መልካም ነው። ዛሬ ግን መምህራኑ የየራሳቸውን ፈጠራና ድርሰት እየጨመሩ የአባቶቻችን ትርጓሜ እጅግሩን እያጣ ስለሆነ ነገ መልኩን ቀይሮ ማንን እንጠይቅ የሚባልበት ዘመን ላይ እንዳንደርስ ተጠንቅቃችሁ እንድትይዙት አደራ እላለሁ።